የመንግስት የኛው እርምጃው በጣም የሚያስጨበጭብ ነው። በእውነት እኔ አጨብጭቤያለሁ። እዚህ ጋር የምትመለከቷቸው ባዶ ግቢዎች በጠቅላላ መኪና መሸጫ የነበሩ ናቸውና አሁን ለሚያያቸው ሰው መኪና ማጠቢያ እንጂ መኪና መሸጫ የነበሩ አይመስልምና ወርቅና ወርቅ ቅቡን ነው የለየልን። እንግዲህ መንግስት መምሰል እና መሆን እንደሚለያየው ማለት ነው። ለካ ከተማው ላይ የነበረው የመኪና መሸጫ በሙሉ እንደራሳቸው አድርገው የገበያውን ሁኔታ ፈላጭ ቆራጭ እየሆኑ 20 ዓመት ምናምን የተነዳ መኪና ለምሳሌ ቪትስን 3 ሚሊዮን የሚያስገቡት ለካ ደላላና በኮሚሽን የሚሰሩ ሰዎች ነበሩ። ለካ ጥቂት ናቸው ለካ መኪና አስመጪዎቹ። ይሄ አዋጅ ተፈጻሚ ከመሆኑ በፊት እንግዲህ ዶክተር አብይ በፓርላማ ላይ እንዲህ ብለው ተናግረው ነበር። ስለዚህ ጉዳይ ቺን ቪዲዮ እስኪ ትንሽ እንስማት። መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። እንግዲህ ቃል በተግባር ማለት ይሄ ነው። በስውር ሱፐርቪዥን እንደዚህ የሚያረጉትን ሰዎች እንዘጋለን ብለው ነበር። ይሄው በአንድ ሰሞኑን እኔ ራሱ በየመንገዱ እኮ ምን ሆኖ ነው እንደዚህ ባዶ የሆኑት እያልኩ ነበር። ብዙ ሰውም እንደዛ እያለ ነበርና በዚህ የመንግስት አዋጅ ምክንያት ነው እዚህ ጋር የምንመለከታቸው የመኪና ማሸጫዎች በሙሉ ባዶ የሆኑትና ይሄ ጥቅሙ ምንድነው ካልን ለምሳሌ አንድ ሰው ከትክክለኛ አስመጪ የሆነ ነገር ሲገዛ በቅናሽ ነው የሚገዛው አይደለ? ነገር ግን ያንን ነገር ሶስተኛው ገንጋ ሲደርስ ግን እጥፍ ነው የሚሆነው። ብዙ ጊዜ እኮ ትክክለኛ ነጋዴዎቹ አይደለም የሚያተርፉት፣ መሀል ላይ ብሮከር ሆነው የሚያንቀሳቅሱ ሰዎች ናቸው። በመኪናው ንግድ ብቻ ሳይሆን በአጠቃላይ ምግብን እንኳን ብንወስድ ገበሬው ለፍቶ ዘርቶ ምን ብሎ ያመጣውን እህል ገበሬው ትንሽ ብር ነው የሚጠቀመው። መሀል ላይ ያለው አካል ግን ሳይለፋ ምን ሳይል የገበያውን ሁኔታ በራሱ መንገድ እላይና ታች እያደረገ ምንም ያለፋው ነበር ተጠቃሚ የሚሆነውና ይሄም ማለት ልክ እንደዛው ነው። ባዶ ግቢ ተከራይተው ከዋና አስመጪዎቹ ላይ መኪና እየተቀበሉ ሳይከፍሉ ነው ራሱ የሚቀበሉ፣ ሸተው ነው ለነዛ የሚመልሱት። ግን እንደዚህ ግቢዎችን ይከራዩና እንደራሳቸው መኪና ያቆሙና ገበያውን በራሳቸው በመተመን እንግዲህ አንድ መኪና ሊገዛ ከሚችልበት በላይ እጥፍ አድርገው እየሸጡ እንግዲህ ከ5 ወር በፊት የነበረ ዋጋ ከ5 ወር በኋላ ስትሄዱ 2-3 እጥፍ ነው የሚሆነውና ይሄ ነገር እንግዲህ ያስቀራል። ምክንያቱም ትክክለኛ አስመጪዎቹ አንደኛ ቦታ ስለማይበቃቸው ያስመጡትን መኪና ቶሎ ሸጠው ሌላም ለማምጣት በተገቢው ዋጋ በተወሰነ ትርፍ ብቻ ያንን ነገር ሸጠው ቶሎ ያንን ነገር ከእጃቸው ያወጣሉ። ምክንያቱም ገንዘብ ስለሚይዝባቸው እንደገና ደግሞ ማቆሚያም ቦታ ስለማይኖር ማለት ነው። ስለዚህ መኪና የሚገዛው ሰውም ቀጥተኛ ከአስመጪው ጋር ይገናኛል ማለት ነው። እስከዛሬ ግን የሆነው ነገር ምንድነው? መኪኖቹ ቆመው ስናያቸው እንግዲህ የራሳቸው ስለሚመስለን ከደላላና ከኮሚሽን ሰራተኛ ጋር ነበር ለካ ሰው እየሄደ መኪና የሚገዛው። ለዛ ነው እነሱ በፈለጉት ገንዘብ እየሸጡ ገበያውን ሰማይ ያደረሱትና 10 ዓመት 15 ዓመት 20 ዓመት ያገለገሉ መኪኖች ከሚገባቸው በላይ እንግዲህ የጥፍ ራሱ ሲሸጡ የነበሩትና ይሄንን አዋጅ እናንተ ስታዩ እንዴት አላችሁ? በእኔ በኩል ግን በዚህ ስራው ለመንግስት አጨብጭቤያለሁ። በሌላውም ሴክተር ላይ እንዲህ አይነት አዋጆች አውጥቶ መሀል ላይ ብሮከር እና ኮሚሽን ሰራተኛ እየገቡ ህዝቡ ላይ ያልተገባ ነገር ከሚጥሉ በቀጥተኛ ከእውነተኛ ከአስመጪው ነጋዴ ላይ ሁሉም አይነት ግብይቶች እንዲደረጉ የሚያደርግበትን ሲስተም ቢያወጣና ልክ እንደዚህ ቆራጥ አይነት እርምጃ ወስዶባቸው በሁሉም ላይ እንዲህ አይነቱን ነገር ቢያደርግ በምግቡም በሌላውም ነገር ላይ ጥሩ ለውጥ ይመጣል ብዬ ነው የማስበው። ለዛም ነው አጨበጭባለሁ ያልኩት። ይሄ እንደ አንድ ጅማሮ ነው። በሌላውም ሴክተር ላይ እንዲህ አይነት ቆራጥ እርምጃ ቢወሰድ ህዝቡ ነው ተጠቃሚው ብዬ አስባለሁ። እናንተ በዚህ ዙሪያ ምን የምትሉት ሀሳብ አስተያየት አላችሁ? እስኪ ከስር ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ